አላየም ረመዳን ሚሊዮነሩም ኩሽሽ ብሎ ኒስትሮም ኩሽሽ መስጊድ ላይ ሁሉንም እኩል አድርጎ ርቦት ሁሉም እየሮጠ ለመቅመስ አየው አስተነፈሰ ኢስላም። ይሄ ነው የእስልምና ጸጋችን። ስለዚህ በወንድሞቻችን ላይ ማግኘት ወላሂ ተደሰት። ዱንያ መከፋፈል ነው። ዱንያ ካለ ነገር መስጠት ነው። ድንገት ስለመቀኝነት ሳስጠነቅቅም አላህም የሰጣቸው ወንድሞች ካለ ስጥ ስጥ። ከየት አመጣው አንተስ? ሰፈር ሱጋ እኮ አንተ ማቆም አቅቶት አይደለም አላህ ፈተናን የሆነብህ ስጥ። አንተ ያልሰጠው ማንም አይሰጥም። አንተ ያልዘረጋው ማንም አይዘረጋው። ገና እንደሞትክ መጀመሪያ ሞባይል ይወሰድብሃል። በመቀጠል ቡኮቹን ተሯሩጦ ሰዎች ይይዙታል። ሄዶ ደግሞ ቤተሰብ ቶሎ ይሮጥና ብሎክ ያስደርገዋል። ማንም እንዳይንቀሳቀስ የፍርድ ቤት ጉዳይ አለው ተብሎ። የትኛው ቤተሰብ ነው እስካሁን አባታችን 20 ሚሊዮን ብር 30 ሚሊዮን ብር ጥሎልን ሄደዋል? እስቲ ጉድጓድ ውሃን ቆፍርለት፣ እስቲ ገጠር ላይ እንኳን አንድ መስጊድ እናሰራለት። የትኛው ቤት ነው ያገኘ ነው? የለም የለም። ሁሉም ሮጦ ቶሎ የመኪና ቁልፍ መያዝ ስለሚፈልግ የለም። አባትየው አንተ ሞኛቱን አሁን ይሄን ካየ በቃ ለራስህ ሰርተህ ሂድ። من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة አለ። ከወንድም ይሁን ከሴት መልካም ነገር የሰራ ሰው በዱንያም ጥሩ ነገር እና ጥሩ የሆነ ኑሮ እናኖረዋለን፣ በአኺራም ምን እንዳንሰጠዋለን አለ። ኢን አህሰንቱም አህሰንቱም ሊአንፉሲኩም፣ መልካም ነገር ሰራችሁ ለነፍሳችሁ ነው እያለ ነው አላህ።